ሰበር ዜና ተሰምቷል። በአራት ኪሎ ከባድ ድንጋጤም ተፈጠረ። ነፍጠኞቹ እየመጡብን ነው፣ ሊያፈርሱን ነው ሲሉ አቶ ሽመልስ አብዲሳ ያበጠውንም ዘርግፈውታል። ወዲህ ደግሞ አብይ አህመድ ወደ መቀሌ በሚስጥር የላኳቸው ዲፕሎማቶች ያልታሰበ ጉድ ገጥሟቸዋል። ጤና ይስጥልን፣ እንኳን ወደ ቻናላችን በሰላም መጣችሁ። ይህ ዜናዎችን ብቻ ሳይሆን ከዜና ባሻገር ያሉ ጉዳዮችን እናስደምጣችኋለን። ዴሊ ፖስትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። ለአሁን የያዝናቸው መረጃዎች ዋና ዋናዎቹን እናስደምጣችሁ። ሳይፈርድብን እንደራደር፣ ነፍጠኞቹ እየመጡብን ነው ሲሉ አቶ ሽመልስ አብዲሳም አፍርጠውታል። ሽመልስ የፈሩት ኃይልም የኦሮሚያን ደጅ እያንኳኳ ነው። ፕሬዝዳንቱ ከሰሞኑ ባደረጉት ንግግር ኦሮሚያ ሳትፈርስ የብልጽግናን ስርዓት ማፍረስ እንደማይችሉ ያወቁ ኃይሎች ኦሮሚያን ሊያፈርሱ ነው ሲሉም የክተት አዋጅ ማወጃቸውም ተሰምቷል። በፋኖ ግስጋሴ ድንጋጤ ውስጥ የገቡት አቶ ሽመልስ አብዲሳ ፋኖ ወደ አዲስ አበባ ሲቀርብ ፋኖ አዲስ አበባ እንዳይገባ የሚያደርግ ምስጢራዊ ወታደራዊ ኃይል ማሰልጠናቸውም እየተሰማ ነው። ዝርዝሩን እናስደምጣቸዋለን። አብይ አህመድ በሚስጥር ወደ መቀሌ የላካቸው ዲፕሎማት ያልታሰበው ገጥሟቸዋል። ዲፕሎማቶቹ የአብይን መልእክት ይዘው ደብረጽዮን ጋር ቢነጋገሩም ህወሓት ብልጽግናን ለመቅበር የተሻለ አማራጭ የለም ሲልም አስጠንቅቋል። ትሰሙታላችሁ። ዘመነ ካሴ ህጋዊ የፋኖ መሪ አይደለም ሲል እስክንድር ነጋ ከሰሰ። እስክንድር ለጀርመን ድምጽ በሰጡት ቃለ ምልልስ ከግድያ መትረፍ እንዲሁም ስለ ጽምዶ አነጋጋሪ ሀሳቦችንም ሰርዝረዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝር እንገባለን። አብይ አህመድ በሚስጥር ወደ መቀሌ የላካቸው ዲፕሎማቶች ያልታሰበ ገጥሟቸዋል። ዲፕሎማቱ የአብይን መልእክት ይዘው ደብረጽዮን ጋር ቢነጋገሩም ህወሓት ብልጽግናን ለመቅበር የተሻለ አማራጭ የለም ሲልም አስጠንቅቋል። ከፕሪቶሪያል ስምምነት አደራዳሪዎቹ አንዱ የሆኑት የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ትላንት ሰኞ በትግራይ በድንገተኛ ጉብኝት ማድረጋቸውንም ህወሓት የክልሉ አስተዳደርም አስታውቋል። ህወሓት መሩ አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎችም አስቀምጧል። ሰኞ ነሐሴ 18 2018 ዓ.ም የተደረገ የኦባሳንጆ ጉብኝት አስቀድሞ በመደበኛው መርሃ ግብርና በቀጠሮ የተያዘ እንዳልነበረ በህዝብ ወያኔ አርነት ትግራይ ወይም ህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሚመራው አስተዳደር ዛሬ ማክሰኞ ባወጣው መግለጫም አስታውቋል። በቀድሞ የናይጄሪያው ፕሬዝዳንትና በዶክተር ደብረጽዮን መካከል የተደረገው ውይይት በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ማርገብ ላይ ያተኮረ እንደነበር መግለጫው ያመለክታል። የህወሓት መሩ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ባለፈው ሰኞ ኦባሳንጆን ወደ መቀሌ በተጓዙበት ወቅት በተደረገው ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለማድረጉ ደስተኛ እንዳልሆኑ እንደገለጹላቸውም ተጠቅሷል። ሁኔታው ወደ ከፋ ውጥረት ማምራቱንም አንስተዋልም ተብሏል። ከዚህ ቀደም ከተደረገው የቀድሞ የናይጄሪያው ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌዴራልና የትግራይ ኃይሎች ሸረሪናን በተባለ የሱዳን አዋሳኝ ስፍራ ላይ ግጭት ውስጥ ገብተው ነበር። በዚህም ወር ትላንት ሰኞ ነሐሴ 18 ቀንን ጨምሮ በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች እንደተፈጸሙ የትግራይ ባለስልጣናትም ተናግሯል። የፌዴራል መንግስት ግጭቱንም ሆነ የድሮን ጥቃቶችን በተመለከተ እስካሁን አስተያየትም አልሰጠም። ይሁን እንጂ የህወሓት አመራሮች በሀገር ውስጥ ካሉ ታጣቂዎችና የውጭ አካላት ጋር ጽምዶ የተባለ ጥምረት እንደመሰረቱን በመግለጽም ከሷል። የህወሓት አመራሮች ባደረጋቸው ህዝባዊ ስብሰባዎች ላይ ፌዴራል መንግስቱን ስለማስወገድ ያንጸባረቁትም አቋም ውጥረቱንም ያባበሰ ሆኗል። ህወሓት የሚመራው የትግራይ ክልል አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነታዎችን ማሻሻያዎችን አለማድረጉን በመጥቀስም ከሷል። ላለፉት 4 ዓመታት የታየው የማይፈጸሙ ቃል ኪዳኖች ያሉበት እንዲሁም መሬት ላይ ሁኔታው ከመጥፎ ወደ ባሰ እየተለወጠ የሚሄድበትን አካሄድ እንደገና ለመደገም ምንም አይነት ፖለቲካዊ ፍላጎት እንደሌለውም ገልጿል። ዶክተር ደብረጽዮን ከፌዴራል መንግስት ጋር ውይይት የሚጀምር ከሆነ መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮች ለኦባሳንጆም ገልጸዋልም ተብሏል። ከቅድመ ሁኔታዎች መካከል የኢኮኖሚ ማዕቀብና እገዳ መነሳት እንዲሁም ወታደራዊ ከበባን ማቆምና የተፈጠረው ውጥረት ማርገብ የሚሉም ይገኙበታል። የትግራይ ሉዓላዊነት ግዛት ወደ ነበረበት መመለስ የተፈናቃዮችን ደህንነታቸውንና ክብራቸውን በመጠበቅ
በሚጠበቅ መንገድ መመለስ እንዲሁም የህወሓትን ፖለቲካና ህጋዊ ማንነት መመለስ በቅድመ ሁኔታውም ተቀምጧል። አስተዳደሩ ከፌዴራል መንግስት ጋር የሚደረግ ውይይት የጊዜ ገደብ የተቀመጠበት እንዲሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ አጋሮች የሚሳተፉበት መሆን እንዳለበትም ገልጸዋል። ዘመነ ካሴ ህጋዊ የፋኖ መሪ አይደለም ሲሉ እስክንድር ነጋ ከሰሱ። እስክንድር ለጀርመን ድምጽ በሰጡት ቃለ ምልልስ ከግድያ መትረፍ እንዲሁም ስለ ጽምዶ አነጋጋሪ ሐሳቦችንም ሰንዝረዋል። እስክንድር ከዶቼ ቬሌ ጋር ባደረጉት ቃለ መጠይቅ አለሁኝ አልሞትኩም፣ ከበርካታ የግድያ ሙከራዎች አምልጫለሁም ብለዋል። በተደጋጋሚ ከተሰነዘሩ በርካታ የግድያ ሙከራዎች ማምለጡን የገለጸው እስክንድር የግድያ ሙከራዎች ከመንግስት ወገን ብቻ የተሰነዘሩ አለመሆናቸውንም ጠቁሟል። ከአንድም ሁለት ጊዜ የፋኖ አደረጃጀቶች ከሰማው ተራ አባል ከሆኑ በኋላ አሁን ባለው የፋኖ አመራር ላይ ያነሳው ብርቱ ተቃውሞ እንደ ባልደረቦቹ እንደነ ማስረሻ ሰጤ እጅ ሰጥቶ ሊገባ ነው የሚል ጥርጣሬ እየተነሳበት ነው። እስክንድር በቃለ መጠየቁ አሁን ያለው የአማራ ፋኖ ብሔራዊ ንቅናቄ አመራር ህጋዊ መሰረት የሌለው ነው በማለትም ጫናም ገብቶ የማይለቀውን የዲሞክራሲ መርህ ጥያቄም አንስቷል። በተለይም ፋኖ ከሌሎች ታጣቂ ኃይሎች ጋር እየተፈጠረ ነው የተባለውን ጥምረት ወይም ጽምዶ ጸረ አማራና ጸረ ኢትዮጵያ ነው በማለትም ተቋሟል። በቃለ መጠየቁ ስለ ጽምዶ ጥምረት ተጠይቆ ምላሽ የሰጠው እስክንድር የጥምረቱ ዋነኛ መለያ ጸረ አማራነት እንደሆነም ተናግሯል። ይህ እኛ ብቻ የምንለው ሳይሆን መላው ዓለምም ቢሆን እነዚህን ኃይሎች የሚቃወሟቸው በጸረ አማራ ባህሪያቸው ነው ሲሉም አጽንኦት ሰጥተዋል። አክሎም ጥምረቱ መሰረት የተባለው የነዘመነ ካሴ አመራር በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደቱና አመራሩ ህገ ወጥ ነው ሲሉም ኮንነዋል። የአፋብን አመራርን በራሱ ፍቃድ ለቆ ተራ አባል ሆኛለሁ ያለው እስክንድር የፋኖ አባል ሳያውቀው የሚደረግ ትብብር አልቀበልም ብሏል። ሳይፈርድ እንደራደር ነፍጠኞቹ እየመጡብን ነው ሲሉ ሽመልስ አብዲሳ አፈረጡት። ሽመልስ የፈሩት ኃይልም የኦሮሚያን ደጅ እያንኳኳ ነው። ፕሬዝዳንቱ ከሰሞኑ ባደረጉት ንግግር ኦሮሚያ ሳትፈርስ የብልጽግናውን ስርዓት ማፍረስ እንደማይችሉ ያወቁ ኃይሎች ኦሮሚያን ሊያፈርሱ ነው ሲሉም የክተት አዋጅ ማወጃቸውም ተሰምቷል። በፋኖ ግስጋሴ ድንጋጤ ውስጥ የገቡት ሽመልስ አብዲሳ ፋኖ ወደ አዲስ አበባ ሲቀረብ ፋኖ አዲስ አበባ እንዳይገባ ደረግ ሚስጥራዊ ወታደር ኃይል ማሰልጠናቸውም እየተሰማ ነው የሚገኘው። አማራ መጣለት ተነስ እየተባለ ውትወታውና ጉትጎታው መሳሪያ ግዢና ወታደራዊ ስልጠናው ከወትሮ በተለየ በከፍተኛ ሁኔታ በግዳጅ እየተፈጸመ ነው። በኦሮሚያ ክልል የተለያዩ አካባቢዎች ጋቸነ ስሪና ወይም የስርዓት ዘብ በሚል በበርካታ አካባቢዎች ነዋሪዎች በግዳጅ ወታደራዊ ስልጣን እንዲወስዱ እየተደረጉ ነው። የልጆች ምልመላ፣ የገንዘብ መዋጮና የቤተሰብ ወታደራዊ ስልጠና በግዳጅ ቀጥሎ ህዝቡንም እያማረረ ነው። የብልጽግናው መንግስት ዋና ፕሮጀክት ዋና አስፈጻሚ ሽመልስ አብዲሳ የክተት አዋጅ ማወጁም ተሰምቷል። የአማራን ሱሪ አስወልቃለሁ በማለት ወደ አማራ ክልል ዘሎ የመንግስትን ሰራዊት በፋኖ የእሳት እራት መሆኑን ተከትሎ ብርድ እያለ መሆኑን በተለያዩ መንገድ እየገለጸ ሲሆን ሰሞነኛው የሽመልስ አብዲሳ ንግግር ምስክር ነው። መንግስት በራሱ ስህተት በከፈተው ጦርነት አጠፋዋለሁ ባለው ኃይል ሲለበለብ በእውር ድንር ጉዞ አሁንም ገፍቶበታል። ከአውድ ውጊያ የሚሰሙ መረጃዎች የብልጽግናን መንግስት በፋኖ ክፉኛ እየተመታ እና እየተሸነፈ ስለመሆኑ እያመለከቱ ነው። የአማራ ህዝብ ህልውናና ትግሉ ወሳኝ ምዕራፍ ላይ ደርሷል እየተባለም ይገኛል። ሰሜኑ ከተረጋጋ ማዕበሉ ይበጠበጣል የሚል የተንሻፈፈ አቋምና የብጥብጥ እቅድ ይዞ የተነሳው አብይ አህመድ መንግስት ፋኖ የትግሉ ሜዳ ከአማራ ክልል ሊያስወጣ ነው የሚል ስጋት ውስጥ መውደቁን ተከትሎ ሽመልስ አብዲሳ ከታከለ ኡማ ጋር በአምቦ ባደረጉት ንግግር ነፍጠኛ መሳሪያ አንስቶ እየመጣብን ነው፣ ኦሮሞ በደም ያገኘውን ድል ሊቀማ ጫፍ ደርሷል። ይህ እንዳይሆን ደግሞ የኦሮሚያ ወጣቶች በአንድ ላይ ተነስታችሁ ልትመክቱ ይገባል የሚል ክተት አዋጅ ያወጁ ሲሆን ከፋኖ ባልተናነሰ ደረጃም በውጭና በውስጥ ያሉ የኦሮሚያ ጠላቶች ሸኔን እያስታጠቁ መንበራችንን እየነቀነቁብን ነው ሲሉም አክለዋል።
በዚህም የማያበቃው የፕሬዝዳንቱ ንግግር ሲቀጥልም ኦሮሚያ ሳትፈርስ የብልጽግናን ስርዓት ማፍረስ እንደማይቻል ያወቁ ኃይሎች ኦሮሚያን ሊያፈርሱ ነው ሲል አሁን ያለውን ተረኛ አገዛዝ የአንድ ብሔርና ወገን ጥቅምና ፍላጎት የሚያደላድል የአንድ ወገን መንግስት መሆኑን ያወጀ ሲሆን ይህ የኦሮሞ መንግስት እንዳይገለበት የኦሮሞ ህዝብ በነቂስ ወጥቶ ስርዓቱን ከአደጋ መጠበቅ አለበት የሚል የክተት አዋጅ ማወጁም ተሰምቷል።